አጋጥሞናል፣ በፖለቲካውም ኪሳራ አጋጥሞናል፣ በዲፕሎማሲውም ኪሳራ አጋጥሞናል። በተለይ የፖለቲካውን የታደሰ ነው ያዋረደን። ዲፕሎማሲውን ደግሞ ዲፕሎማቶቹ ጦርነት ጀማሪ አድርገው ስለውናል። ስለዚህ ታጣቂዎች አካባቢ ያለው ነገር እነዚህ 4 ነጥቦች ናቸው ማለት ነው። ነምበር 1 ትምህርት የቀመሱት የድሮን ፎቢያ አጋጥሟቸዋል። መዋጋት አይፈልጉም ነው ታጣቂዎቹ። ትምህርት የቀመሱት በጠላቶቻችንና በካዲዎቻችን ፕሮፓጋንዳ ተሸንፈዋል ነው። ይሄ ካዲዎቻችን የተደበቀ ጦር መሳሪያ ያወጡብናል፣ አደጋ ውስጥ እንገባለን ነው። ታጣቂው ለሙከራ ያስገባነው ኃይል ተሸንፎ ነው የወጣው ጠለምት ላይ። ኤንድ ዲፕሎማቲካሊ ፌል አድርገናል፣ ፖለቲካሊ ፌል አድርገናል፣ በጦርነቱም ፌል አድርገናል። ይሄ ሌላኛው ግምገማቸው ነው። 2 ሶስተኛ ጦርነቱን ለመጀመር የካዲውና የጠላት አሁናዊ ሁኔታ የሚል ገምግመዋል። ካዲ ያሉት ቅድም ያልኳችሁ ካዲው ቡድን የፕሮፓጋንዳና ዲፕሎማሲ ብልጫ ወስዶብናል። እነጌታቸው በፕሮፓጋንዳውን በልጠውናል፣ በዲፕሎማሲውን በልጠውናል ያላል። በተለይ ኤምባሲዎች በእኛ ላይ ኃላፊነት እኛ ላይ ፊታቸውን እንዲያዞሩ አድርገዋል። ምሳሌ ያነሱት ባይዘወይ የአሜሪካን አምባሳደርና መቼ ዕለት ሄደውን የፈረንሳይ አምባሳደር ነው። እዛው ያለው መሰለኝ ጦርነት ጀማሪዎች አድርገው እንዲሳሉ አድርጓቸዋል። በተለይ የአሜሪካ አምባሳደር የመጨረሻን ያበሳጫቸው። አሜሪካ አምባሳደር ማለት የአሜሪካ አቋም ይሆናል ማለት ነው። ሶ የካሃዲው ቡድን ችግር ውስጥ ከቶናል ነው ያሉት። ከዲፕሎማሲ አንጻር ከኢሳያስ ከሻቢያ መንግስት ጋር የፈጠርነው ጽምዶም በዲፕሎማቲክ ማህበረሰቡ በበጎ አልታየልንም። ጦርነቱ ቢጀመር እንደ ድሮ ከዲፕሎማቲክ ድጋፍ የማግኘት እድላችን ጠባብ ነው። አንዱ እንደ በሽታ የሚያዩት ጽምዶ የፈጠርነው ከኢሳያስ ጋር ዲፕሎማቲክ ኮሚኒቲው ጥሩ ስሜት አስፈጠረ። ከሃዲው ቡድን ከዚህ አንጻር ነው የሚያነሱት። ጠላት ያሉት ብልጽግና ነው። ብልጽግናን ጠላት ነው የሚሉት ባይዘው። ጠላታችን ብልጽግና በውስጥ አመፅ የስንግ ቢያዝም የሰሞኑ የአፍሪካ ህብረት ስብሰባ የጣሊያን መንግስት ጋር የፈጠረው ግንኙነት ከሌሎች ሀገሮች ጉብኝት መምጣታቸው ዲፕሎማቲክ የበላይነት ይዟል። በመሪዎች አካባቢ የተሰጡ አስተያየቶች ለጠላታችን ጉልበት ሰጥቷል። ወታደራዊ ዝግጅትም ከፍተኛ ሆኗል። ጠለምታይ በአጭር ጊዜ ቀጥቅጦ ያስወጣን አቅሙ ስላደገ ነው። ከዚህ በተጨማሪም ጠላታችን ብልጽግና ከኛ እያስከዳ የወሰዳቸው የፖለቲካ መሪዎቻችን፣ የሰራዊታችን አዛዦች ትልቅ ጉልበት ሆነውታል። ቶሎ ብለን የአደረጃጀትና የስምሪት ለውጥ ማድረግ አለብን። ይሄን የገመገሙት። 4ኛ የአፍሪካ ህብረት፣ የአፍሪካ ቀንድ ቀጠናውና አህጉሩ ዓለም አቀፍ ሁኔታ ኮማንድ ፖስቱ የገመገመው ማለት ነው። የአፍሪካ ቀንድና ቀጠናው ከመጀመሪያው የትግራይ ጦርነት በተሻለ ሁኔታ ይገኛል ነው ያሉት። እዚህ ጋር ግምገማቸው ፖዚቲቭ ነው። ቀንዱ ጥሩ ነው ለኛ። የኤርትራ መንግስት ከኛ ጋር ነው። የግብፅ መንግስት ከኛ ጋር ነው። የሱዳን መንግስት ከኛ ጋር ነው። የሶማሊያ መንግስትም ወላዋይ ቢሆንም ብልጽግና ሶማሌላንድ ላይ ከወሰነ የሶማሌ መንግስትም ከኛ ጋር ይመጣል። ስለዚህ ከትላንትናው የአፍሪካ ቀንድ ከትላንትናው ጦርነት ነው ያሉት የተሻለ ሁኔታ ላይ እንገኛለን የሚል። ችግሩ አንደኛ አፍሪካ ህብረት ነው እንደ ችግር ያስቀመጡት። አፍሪካ ህብረት ከኛ ጋር አይደለም፣ አጀንዳችንንም ሊያቀርብልን አልቻለም። የጠቅላይ ሚኒስትሩ ጋር ያለው ግንኙነትም የሚያስኬድ አይደለም። ስለዚህ አፍሪካ ህብረት ስቲል ችግር አለብን ያሉት። 2ኛ እስራኤልን ያስቀመጧት በጣም ይገርም። ከእስራኤል ጋር ገዢው ፓርቲ ወይም ጠላታችን የፈጠረው ግንኙነት አደገኛ ነው የሚለው። 3ኛ የጣሊያን መንግስትን ያስቀመጡት። የጣሊያን መንግስትን ሲያስቀምጡት ግን የጣሊያን መንግስት ከኤርትራ ጋር ያሁን ያለው መንግስት ሊያስታርቁት ይችላሉ። ጣሊያን ልታስታርቃቸው ትላለች ነው። ከኢትዮጵያ ጋርም ጥሩ ናት፣ ከኤርትራም ጋር ጥሩ ስለሆነች መሀል ላይ ጨዋታው በካልቾ እንዳንባረር። ስለዚህ ጣሊያን ሄዳ ኤርትራንም አናግራ ኢትዮጵያ ጋርም ካላት ግንኙነት ቢፈጠር ሁለቱ ቢታረቁ ወይም ቢስማሙ እኛ ከጨዋታ ውጭ እንወጣለን። ጣሊያንን እንደ ስጋትን ያስቀምጧት። መጨረሻ ኤምሬት ነው። ኤምሬት ያው የምታውቁት ስለሆነ አልገባም ወደዚህ። የኤምሬት ጦርነት ነው የሚለውን ማክሲማይዝ እናድርግ ነው እያሉ ያሉት። ጦርነቱ የኤምሬት ነው። መጨረሻ በአሁኑ ሰዓት ጦርነት መጀመር የሚያስችል ቁመና አለን ወይ የሚለውን ገመገሙ። ህዝባችን ዝግጁ አይደለም፣ 1። ታጣቂያችን ዝግጁ አይደለም፣ 2። የዲያስፖራ አቅማችን የተዳከመና ዝግጁ አይደለም፣ 3። የክህደት ኃይሉ የፕሮፓጋንዳና ዲፕሎማሲ ብልጫ አለው፣ 4። ጠላታችን ብልጽግና በውስጥ አመፅ ቢገናተም ኃይሉን አሰባስቦ ወደኛ እየመጣ ነው፣ እየሰፈረብን ነው፣ 5። እንደውም ወደ ሀገር አይ ቲንክ ዛሬ አላየሁም፣ ከገባው በኋላ ነው ያየሁት። ጀነራል አበባው ዋና ማሰልጠኛ ወታደራዊ ካምፖችን ትግራይ ገብተን እንቆጣጠራለን የሚል ተናግሯል የሚል ነገር ሰምቻለሁ። አላጣራሁም፣ ወይ ደግሞ እዚህ ውስጥ ማምናችሁ ሰዎች ከገባው በኋላ ስለሆነ መረጃው ትክክል ከሆነ ልክ ነው ብላችሁ አረጋግጡልኝ። ማሳሳት አልፈልግም። ግን ጀነራል አበባው ታደሰ ዛሬ ዋና የሚባሉ ትግራይ ውስጥ ያሉትን የካምፖቻችንን መቆጣጠር እንጀምራለን የሚል አንስቷል የሚል ብዙ ቦታ በብሬኪንግ ሲነሳ አይቻለሁ። ያም ሆነ ይህ ወደኛ እየመጣ ነው የሚል ነገር እያነሱ ነው። ስለዚህ አሁን መጨረሻ ላይ ስለዚህ ጦርነቱን በድል አሸንፈው ለመውጣት ቢያንስ ከ2 እስከ 3 ወር ያስፈልገናል ነው። ግምገማቸው ነው። በድል እንወጣ ከተባለ በትንሹ ከ2 እስከ 3 ወር ያስፈልገናል። ከምርጫው ጋር እናስተሳስረው ነው ያሉት። ከውጭ ሀገር ከሚደረገው ህዝባዊ እምቢተኝነት ጋር እናስተሳስረው ነው ያሉት። ዝም ብሎ አይደለም አሁን ሰሞኑን ይሄኛው ካምፕ የህዝባዊ እምቢተኝነት የሚል የጀመረው ማለት ነው። ዘን ምን ሰራቸው ስራዎች ብለው ካስቀመጡት ውስጥ አንደኛ የታጣቂዎቻችንን ወኔ ማነሳሳት አለብን ነው ያሉት። የማበረታቻ ስልት እንጠቀም፣ በዞንና በወረዳ ኮማንድ ፖስት ተመሳሳይ እናቋቁም፣ መጀመሪያ የቅድሚያ ስራ የሰራዊታችንን ሞራል ቡስት እናድርግ የሚል ነው የወሰኑት።
ከዚህ አንጻር ባለ 12 ገጽ መመሪያ ደርሶናል። 12 ገጽ የያዘ በጀነራል ታደሰ ወረደ ተስፋዬ ነው ለካ ታደሰ ወረደ ተስፋዬ የተፈረመበት አንድ ሰነድ እጃችን ገብቷል። 12 ገጽ የያዘ ደብዳቤ ይሆንና የደብዳቤው ሄድ አንዱ ወስነው አጽድቀው የወጡት ይሄንን ነው። ይሄ ቅድሚያ መሰራት አለበት። ሰራዊታችንን ታጣቂያችንን ሞራሉን ቡስት የሚያደርገው ይሄን ተግባራዊ ስናደርግ ነው የሚል 12 ገጽ ነው። ለሰራዊቱ ለሁሉም ለታጣቂው ሰራዊት የሚሉት እነሱ መሬት ቶሎ ብለን መሬት እናድለው የሚል ባለ 12 ገጽ መመሪያ ነው። እንዳደነግጡ ጀነራል ታደሰ ወረደ እጃችን ገብቷል ይሄ መመሪያው ማለት ነው። እጃችን ገብቷል የሚለው መፈክር ያውልብኝ ነው። በሚቀጥሉት ቀናት መመሪያውን 12 ገጽ ምን እንደሚል ይዘንላችሁ እንመጣለን። ለዛሬ ግን ዝም ብሎ ሄድላይኑን እንድታዩት ነው እዚህ ላይ ያሰፈርኩት ማለት ነው። ስለዚህ አንዱ ኢኮኖሚካሊ ምን እናድርገው ይህን ሰራዊት መሳሪያ በመስጠት እንትን ነው የቤት መሬት በመስጠት ገንዘብ በመስጠት እንዲህ በመስጠት የሚል የቡስትና እንትኑ ሞራሉን እናነሳሳለት። ጠቅላላ ማለት ያለው መሬት ያው እንደምታውቁት ነው ከፋፍለን እንስጠው ነው የሚል። አሁን ዛሬ ጊዜ ስለሌለኝ እያንዳንዷን ነገር ዲቴል አላነሳላችሁም። ግን በሚቀጥሉት ቀናት ይሄ ባለ 12 ገጽ መመሪያ በሌተና ጀነራል ታደሰ ወረደ ተስፋዬ የተፈረመበትን ዶክመንት 1 2 3 ብዬ አቀርብላችኋለሁ። ዋና እንዳለፈው አይነት እንትን ማለት እንግዲህ እንዲህ ነው ማለት ታይቶ ተሰምቶ አይታወቅም። በነገራችን ላይ ይሄ ምን ሚሊታራይዜሽን ኦፍ ትግራይ ማለት አንዱ ይሄ ነው። ትግራይ ሚሊታራይዝድ እየሆነች ነው የምትሄደው። እንደ ቀላል እንዳታዩት ይሄ የሚሊቴሪው የታጣቂው ጥቅም የሚጠበቅበት ማለት ነው። ኤክሰፕሽናል አድቫንስ ባለው ሪሶርስ ባይ ዘ ዌይ ይሄ ሬንት ሲኪንግ ይሉታል ኢኮኖሚስቶች፣ ወይም ደግሞ በተለመደ ቃል ስለሆነ ይደብራል እንጂ ኪራይ ማሰባሰብ ማለት ኪራይ መሸጥ ማለት ነው። የማህበረሰብህን ሪሶርስ መሬት እንግዲህ ሪሶርስ ነው። ታጣቂህን ለማቆየት ከፋፍለህ ትሰጠዋለህ። ያኔ አቶ መለስ የባድመ ጦርነት በኋላ ታውቃላችሁ፣ ቦሌ እኮ ከፊሉ እኮ የጀነራሎቹ ዛሬ ነው ዲምበቴ 200 ሚሊዮን 500 ሚሊዮን የሚሉት እኮ ዝም ብለው የወሰዷት ናት። ቀላል እንዳይመስላችሁ። ያኔ 500 ካሬ ሜትር ነው ከቦሌ የተሰጣቸው። በአንዴ ነው የተተኮሱት። እሱ ብቻ እንዳይመስላችሁ፣ የተሰጣቸው ቤት ላይ ቤታቸውን የገነቡት በመከላከያ ነው። አንዳንዶቹ በመከላከያ ፌሮ፣ በመከላከያ ሲሚንቶ፣ በመከላከያ ሌበር። ኦኬ። ስለዚህ ይሄ አሁን ምንድነው ሚሊታራይዜሽን ኦፍ ትግራይ ስለሆነ ሚሊቴሪውን የምንይዘው በዚህ መልኩ ነው። ያለውን ታጣቂ በሙሉ መሬት ሊያደሉት ማለት ያ ነው 12 ገጽ መመሪያ። ኪራይ ማሰራጨት ማለት ዲስትሪቢዩት ማድረግ ማለት ይሄ አንዱ ነው። በሚቀጥለው ጊዜ ባለ 12 ገጹን እያንዳንዷን ነጥብ 1 2 3 ብለን ይዘን እንመጣለን። ይሄ አንደኛው ውሳኔያቸው ነው። ስለዚህ ታጣቂውን ሞራል ቡስት እናድርግ የሚል ወስነዋል። ሁለተኛ የወሰኑት ከታጣቂ ውጭ ያለ የጸጥታ ኃይል ለምሳሌ ፖሊስ እንገምግመው ብለዋል። ፖሊስን ABC ብለን እንገምግም ብለዋል። ያኔም ወደ ጦርነት ስገባ የከዳን ፖሊስ ነው ብለዋል። ባይዘው ፖሊስ ነው ብለዋል። ያው ኪራይ ማደል ቤቶቹን እንትን መሬቱን እኮ ዲስትሪቢዩት ማድረግ ነው። ሬንት ሲክ ማድረግ ነው ማለት እንትን ሀብት ፈጥረህ ሳይሆን ባለህ ሪሶርስ ላይ ምንም ነገር ቫልዩ አድ ሳታረግ that's the meaning of rent seeking ባይዘው ቫልዩ አድ ያላረገ ነገር መሰረጨት ማለት ነው። ቫልዩ አድ አሁን መሬቱ ላይ ቫልዩ ኦልሬዲ ኤግዚስት ያደረገ መሬት ነው። ግን ሚሊታራይዜሽንን ስላሰብክ ሚሊቴሪህን ለመያዝ መሬት ታከፋፍለዋል። እኛ ጀነራሎች ሬንት ነው ሲክ የተደረገላቸው። በዛ ደረጃ ነው። ያውም የአዲስ አበባን እሳት የላሰ መሬት። ዛሬ ደግሞ እችን ስለሚያውቁ ኤክስፒሪየንስ ስላላቸው ትግራይ ላይ ሄደው እንግዲህ የመቀሌን ከተማ የምን ከተማ መሬቱን በሙሉ መቸብቸማ አንዴ ማን የሆነ ልጅ ሰርቶት በሙሉ ሲሰጥ ለሰራዊቱ አንድ ዞን በሙሉ ይሰጣል ማለት ሰርቶት ዳንኤል ብርሃኔ የሰራው ጠቅላላ ሲደመር አንድ ዞን በሙሉ ይሄዳል በመሬቱ ማለት ሬንት ሲክ የሚከፋፈለው መሬት። በዛ ነው። ሁለተኛ ቅድም ያልኳችሁ የጸጥታ ኃይሉ ምሳሌ ነው። ፖሊስ አናምነውም ብለዋል። ፖሊስን ABC ብለን እንገምግምና ሲዎችን አውቶማቲክ እናባራቸው። ያኔም የከዳን ፖሊስ ነው። አይ ቲንክ ብዙ ፖሊስ አልሄደም መሰለኝ ወደ በረሃ። ስለዚህ አሁንም ABC ብለን ገምግመን ሲዎቹን አውቶማቲካሊ እናሰናብታቸው ነው። ሁለተኛ ውሳኔ እሱ ነው። ሶስተኛ ሚዲያ ነው። ሚዲያዎቹን ጠርተን ለሞንጆሪኖ ነው ኃላፊነት የተሰጣት። ጠርተሽ አሁን የጦርነት አውድ የሚፈጥር ዘገባ ነው መስራት ያለበት። ጠላት የምንለውን ጠላት እያለ የሚሰብክ ለህዝቡ የሚያነሳሳ ወደ ጦርነት መንፈስ የሚለው የ2 ወር ስራዎች ላይ ማለት ነው። ስለዚህ ሚዲያውን አሉታ ያሉ ሚዲያዎች እናባራቸው። ሚዲያውን ግን ኃላፊነት ለፈትለ ወርቅ ነው የተሰጣት። የሻዕቢያ ጋር የፈጠሩት ጸብ 2 ወር 3 ወር ለምንድን ነው የምትሉት? ምክንያቱም ሻዕቢያ አሁን የሚፈልገው አሁን ዛሬ የሚወጣውን አይታችሁ ከሆነ እንትኑ ምንድነው የሻዕቢያ ቃል አቀባዩ በውስጥ የታመሰች ኢትዮጵያ የሚል መግለጫ ነው ያወጡት። ስለዚህ ሻዕቢያ በፍጥነት ጦርነቱ እንዲጀመርላት ይፈልጋል። ትንሽ ቅር ያለው ወልቃይት ምናምን ላይ ይሄ የአማራው ቅር ብሎታል። የአማራው ኃይል ደስተኛ አይደለም ማለት አማራን ልናጣ እንችላለን፣ ይሄ ወልቃይት ጦርነት የሚል ነው ሻዕቢያን ያሰጋው እንጂ በአስቸኳይ ጦርነት እንጀምር የሚለው ላይ ትግራይ መጀመር አለባት የሚለው ላይ እንትን ብሏል። ሻዕቢያ ቅር ብሎታል። እነሱ ደግሞ 2 ወር 3 ወር ያስፈልገናል ከምርጫውን ጋር እናስተሳስረው ብያሉ። ስለዚህ በኮማንድ ፖስት ውስጥ የሻዕቢያን ሀሳብ የደገፉ አሉ፣ በአስቸኳይ ጦርነት እንግባ የሚሉ አሉ።
በአብዛኞቹ ግን አንችልም፣ የምንሸነፍበት ጦርነት መግባት የለብንም። የ2-3 ወር ዝግጅት አድርገን ሂት ኤንድ ራን እየሞከርን እንደ ጠለምቱ አይነት እየሞከርን ውጤታማ ሙቭመንቱን እየፈጠርን የጦርነት መንፈስ ስፕሪት እየፈጠርን እንቀጥል። ደን በሙሉ ኢንቴንሲቭ ከምርጫው ጋር ማያይዘን ከሎጂስቲክ ጋር ማያይዘን ከህዝቡ ዝግጅት ጋር ከሰራዊቱ ሞራል ጋር አያይዘን እንግባ። እንቁም አይደለም ያሉት በነገራችን እንዳትሸወዱ። የጦርነት አውድ እንፍጠር ነው ውሳኔያቸው። ስለዚህ ሂት ኤንድ ራን ይኖራል፣ ሙከራዎች ይኖራሉ። እነሱን እያደረጉ ይቀጥላሉ። ሻቢያንም ያስደስቱታል። በዛ ሻቢያ ግን ኢንቴንሲቭ ዋር ነው ግቡ እያላቸው ሙሉ ለሙሉ እና አንዱ ኮንፍሊክት ከዚህ ጋር የተያያዘ ነው የሚመስለኝና በዛ ደረጃ እንድታዩት ፈልጋለሁ። ዝርዝር ነገሮችን ቅድም እንዳነሳሁት ሰነዱንም ቅድሙን አዘጋጅተን አንድምታዎቹን አዘጋጅተን እንመጣለን። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች